ቲቪ ይዤ ነው። ቲቪ ያው እንደምታየው ሲኔክስ ቲቪ ነው የሚይዘው። ሲኔክስ ቲቪ አሁን ላይ አሁን ፋብሪካው እያመረተ ያለው 3 አይነት የቲቪ እንትኖችን ነው ታይፖችን ነው። አንደኛው ደብል ስክሪን ብለን የምንላቸው እነዚህ ሁለቱ በ32 እና በ43 ደብል ስክሪን ብለን የምንለው የቲቪ አይነት ነው። ሁለተኛው ደግሞ ምንድነው ስማርት ቲቪዎች። ስማርት ደግሞ ያለው በምንድነው በ43 እና በ50 ስማርት ቲቪ ነው ማለት ነው የሚያመርተው። ሶስተኛው ደግሞ አይካስት የሚባሉ ቲቪዎች ናቸው። አይካስት ማለት ምንድነው? ከአይካስቱ ልጀምርላችሁ። ፎን ቱ ዲቫይስ ኮኔክት አድርገን የምንጠቀመው ቲቪ ነው ማለት ነው። ማለት አሁን ምሳሌ ፎን ቱ ዲቫይስ በባለፈው ምንድን ነበር ያሳየዋችሁ? ዋይፋይ ኮኔክት እያደረገ ፎን ቱ ዲቫይስም ኮኔክት የሚያደርግ ቲቪ ነበር ያሳየዋችሁ። አሁን ደግሞ ዋይፋይ ዋየርለስ ዋይፋይ ኮኔክት ሳያደርግ ፎን ቱ ዲቫይስ ስልካችንን በመጠቀም በስማርት ቪው ቲቪውን መጠቀም እንችላለን ማለት ነው። ላሳያችሁ አንድ ጊዜ። አሁን ምሳሌ አይካስት የምንላቸው እነዚህ ሁለት ቲቪዎች 32 እና 43 በምን እንገባለን? አይካስት በሚል እንገባና በሪሞት መጀመሪያ ሪሞት ውስጥ ስንገባ አይካስት ብለን እንትንላለን። ይሄው አይካስት ስንከፍት ስልኩ ምን ያደርጋል? አሁን እዚህ ጋር ስልኬ ላይ ስማርት ቪው ስከፍት ፎን ቱ ዲቫይስ ኮኔክት አደርጋለሁ። ፎን ቱ ዲቫይስ ኮኔክት የምናደርግበት መንገድ ያው ስማርት ቪዋችንን ከፍተን ከዛ ቲቪው ላይ አይካስት በሚለው እንገባና ኮኔክት አድርገን ነው። ያው አሁን እንደምታዩት ይሄኛው 12900 ነው። 43ቱ ደግሞ 20900 ነው የሚሸጠው። አሁን በመቀጠል የምናየው ደግሞ እዚህ ጋር ስማርት የሚባሉ ቲቪዎች ናቸው። ስማርት ደግሞ ያው ከአይካስት የተሻለ ቴክኖሎጂ ያለው ቲቪ ነው። በአጠቃላይ ግን የምለው ማለት ነው ሲኔክስ ቲቪዎች ለየት የሚያደርጋቸው ከሌሎች ቲቪዎች ምንድናቸው? የራሳቸው ስታብላይዘር አላቸው። ከስታብላይዘሩ ውጪ ደግሞ አፕዴትድ የሆነ ቴክኖሎጂ ያላቸው ቲቪዎች ናቸው ማለት ነው። አሁን ይሄ በ50 ኢንች ስማርት ነው። የራሱ ዳይሬክት ነው። ኔትፍሊክስ ምናምን መጠቀም ስንፈልግ ዳይሬክት ነው መጠቀም የምንችለው። ያው እዚህ ጋር እንደምናየው የኛም ዋይፋይ ገብቶበታል። ከዛ ውጪ ሆም ውስጥ ስንገባ ዳይሬክትሊ ኔትፍሊክስ፣ ፕሪም ቪዲዮ፣ ቲቪ፣ አልፖይንት፣ ዩቲዩብ ምንፈልጋቸውን ልክ እንደ ስልክ የምንጠቀምበት ቲቪ ነው። ከዛ ውጪ 43ቱ ምንድነው 8 ጂቢ ያለው። አዎ እንደገና 50 ኢንቹ ደግሞ 9.5 ጂቢ ያለው። 50ው 4K ነው፣ አልትራ ኤችዲ 4K ነው። ቆንጆ ቲቪዎች ናቸው። 4K ነው። ዋጋው 50 ኢንቹ 34500 ነው። 43ቱ ደግሞ 23500 ነው። የሁለት አመት ከ3 ወር ዋራንቲ ያላቸው ሁሉም የሁለት አመት ከ3 ወር ዋራንቲ ያላቸው። ያኛው 43 እና 32 ሲኔክስ ናቸው እነዚህም። ከዛ ውጪ ምንድነው ደብል ስክሪን ተብለው ያው ብዙ ሰው ደብል ይጠይቃል። ያው ግዴታ ስለሆነ ስራ ላይ ሰው የሰውን ኢንትረስት ለማሟላት እንይዛዋለን። ደብል ስክሪን ናቸው። ከዛ ውጪ የራሳቸው ስታብላይዘር አላቸው። በቃ አዘ ቲቪ ነው የምንጠቀመው። እነዚህ ያላቸውን ቴክኖሎጂ እዚህ ላይ የለውም። ቲቪ ብቻ ነው ያለው ማለት ነው። ግን ዋይፋይ የለውም። 43 እና 32 ስታብላይዘር አለው የራሱ ኃይል መቆጣጠሪያ ማለት ነው። 32ቱ 11500 ነው። 20ው ደግሞ 20800፣ 43ቱ ደግሞ 20800 ጋራንቲ አለው። የሁለት አመት ከ3 ወር ዋራንቲ ያለው። ከዛ ውጪ ደግሞ ቢበላሽባቸው ከዋራንቲው በኋላ ደግሞ ቢበላሽባቸው በትንሽ ወጪ ሲኔክስ ስለሆነ በትንሽ ወጪ እንዲያስተካክሉላቸው ለፋብሪካው ዲል ማድረግ እንችላለን። ፋብሪካው እዚህ ነው ያለው። አዎ ኢትዮጵያ ነው ያለው። ሌላኛው እነዚህ ሚዲያ ኢንስታንት ዋተር ሂተር ናቸው። ኢንስታንት ዋተር ሂተር ማለት ምንድነው? እነዚህ ሻወር ቤቶች ላይ ግድግዳ ላይ ተሰቅለው ዳይሬክትሊ ውሃ እያሞቁ ለገላ የሚሰጡ ናቸው ማለት ነው። ውሃ ማሞቂያዎች ናቸው።
ውሃ ማሞቂያዎች ናቸው። ኢንስታንት ነው የሚባሉት። እኔ ያለኝ አሁን በሚዲያ ብራንድ ነው። ሁለት አይነት ናቸው ማለት ሶስት አይነት ነበር። አንዱ እንትን ብሎ ነው ሽጬዋለሁኝ። በሌላ ጊዜ ስትመጡ ልታዩት ትችላላችሁ። ለጊዜው ያለኝ ሁለት አይነት ነው። አንደኛው ምንድነው ፓምፕ ያለውና ፓምፕ የሌለው ማለት ነው። ፓምፕ ያለው ምንድነው አሁን ምሳሌ ትልልቅ ቤቶች ላይ G+1 G+2 ቤት ላይ ከተደረገ ምንድነው የሚሆነው ማለት ነው። ከውሃ ከስር ስቦ ፓምፕ አድርጎ ውሃ ስቦ አምጥቶ ያሞቃል ማለት ነው። ፓምፕ ማለት ይሄ ነው ስራው። ይሄ ደግሞ ዳይሬክትሊ የመጣለትን ውሃ አሙቆ ነው ወደ መታጠብ የሚቀይረው ማለት ነው። በሊትር አይደለም። እነዚህ ኢንስታንት ማለት ሊትር ማለት ያኛው ነው። እዛ ጋር ያለው አየኸው አይደለ? ስቶሬጅ ነው የሚባሉት። በሊትር ይዘው የሚያሞቁት ምንድናቸው? ስቶሬጅ ነው የሚባሉት። ስቶሬጅ ዋተር ቦይለር ነው የሚባሉት። እነዚህ ግን ምንድናቸው? ኢንስታንት ማለት ዳይሬክትሊ ውሃውን እያሞቁ የሚያወርዱ ናቸው። ዳይሬክትሊ ቢሆኑም ግን በጣም እንደውም ትንሽ እነዛ ያላቸውን ዋጋ መጠን ራሱ እነዚህ ትንሽ ከፍ ይላሉ ማለት እነዚህ በጣም ኳሊቲ ናቸው። ሁለተኛ ደግሞ ፓምፕ አላቸው። ይሄ አሁን ፓምፕ አለው። ምሳሌ ሌላ አይነትም አለኝ ፓምፕ ያለው ከሱ አንዱ ይሄኛው ነው። ፓምፕ አለው ዳይሬክትሊ ውሃ ፓምፕ አርጎ ስቦ ከስር ውሃ ከሌለ ስቦ ከስር ውሃ መጥቶ እንድትታጠብ ያደርጋል ማለት ነው አሙቆ። ይሄ ደግሞ ሲንግል ኢንስታሌሽን ላይአውት ነው የሚባለው። ኢነሰንስ ዳይሬክትሊ ይጠቀማል። ዳይሬክትሊ ውሃ ሆኖ ግን ፓምፕ አያረገም። ፓምፕ ስቦ የመጣለትን ውሃ ነው እንጂ የሚጠቀመው ፓምፕ ስቦ እንትን አይደለም አያስጠቀምህም እንደዛ ማለት እሱ ገደብ የለውም። ውሃ በመጣ ቁጥር የማሞቅ ኃይል አለው። በጣም ኳሊቲ ነው። ውሃ በመጣ ቁጥር የማሞቅ ኃይል አለው። ግን ለመኖሪያ ቤት ነው የተዘጋጀው። ሆም አፕሊያንስ እና ደግሞ ለሆቴሎችም መውሰድ ይችላሉ። በየሩማቸው ገጥመው በየሩም ተገጥሞ ዳይሬክትሊ ውሃ እያሞቀ መጠቀም ይችላል። ከዛ ውጪ ፓምፕ ያላቸው ሰዎች ቤታቸው የፓምፕ ላላቸው ሰዎች ደግሞ ይሄኛው አሪፍ ነው በጣም ፓምፕ ሳቡ ምናምን ስለማይፈልግ ዳይሬክትሊ የመጣለቱን ውሃ ስለሚጠቀም ፓምፕ ካለ ለሆቴሎች ምናምን በጣም ቆንጆ ነው። አሁን ያለው ዋጋ በየጊዜው ቫሪ ያለው ይጨምራል። እቃ እየጨመረ ነው አሁን ላይ ይሄኛው የሚሸጠው 7200 ነው። ይሄኛው ደግሞ እየተሸጠ ያለው 6500 ነው። ጋራንቲ አለው። የአንድ አመት ዋራንቲ አለው። ይሄ ስቶቭ ሲልቨር ክሬስት ይባላል። ቆንጆ ስቶቮች ናቸው። አሁን ላይ ያው በዚህ ሰዓት ያለ ማለት እቃ ምን ጊዜም መጀመሪያ ሲመጣ ያው አገራችን ላይ የታወቀ ነው። ቆንጆ ስቶቭ ቆንጆ እቃ ነው የሚመጣው። ከዛ በኋላ ግን እየተደጋገመ ሲመጣ ያው አስመጪው ጥራቱን እየጠበቀ ካላመጣው ብዙ ጊዜ ኢትዮጵያ ላይ ያው ጥራቱ እየቀነሰ ይመጣል። አሁን ላይ ግን ይሄ ቆንጆ የተባሉ ስቶቮች ናቸው። እያንዳንዱ አንዱ ሰርክል ወይም ደግሞ አንዱ ፕሌት 3500 ዋት አለው። አጠቃላይ ሁለቱ 7000 ዋት ናቸው ያሉት። ተች ነው። በጣም ቆንጆ ስቶቮች ናቸው። ለማጽዳት ይመቻሉ። ይሄኛው ሴራሚክ ነው። እነዚህ ሁለቱ ሴራሚክ ናቸው። ይሄኛው ደግሞ መስታወት ነው። በጣም ቆንጆ አይነት ስቶቭ ነው። ፓወር ግዴታ ስንሰራበት 3500 ዋት መጠቀም ላይ ያስፈልገን ይችላል ለአንድ ድስት ማለት ነው። እስከ 800 እስከ 900 ከዛም በታችም መቀነስ እንችላለን። ከዛ በላይም መጨመር እንችላለን። ማክሲመም ግን የሚሰራልን 3500 ዋት ነው አንዱ። ሁለቱንም እኩል መጠቀም እንችላለን። ይግላል እንደዚህ ይሆናል የሚባል ነገር የለበትም። ራሱ በጣም በሚግል ሰዓት ራሱን ያቀዘቅዛል። ቴርሞስታት አለው። ቆንጆ ስቶቭ ነው በጣም። ዋጋው 5500 ነው። 5000 ነበር የምንሸጠው። አሁን እቃ ስለጨመረብን 5500 ሆኗል። ጋራንቲ የለውም። ስቶቮች ላይ ብዙ ጊዜ እነዚህ አሁን የቆም ስቶቮች ካልሆኑ በስተቀር ስታንዲንግ ኦቨን የሚባሉት እነዚህ የቆም ስቶቮች ላይ ነው ጋራንቲ የሚኖረን። እንዲህ አይነት ስቶቭ ትናንሽ ስቶቮች ላይ ግን ብዙ ጊዜ ምንድነው የሚሰካበት ሶኬት ፕሮብለም ሊኖረው ይችላል። ቤቱ ላይ ችግር ሊኖር ይችላል። ገባህ አይደለ? ያ ነገር ስላለ እኛ ይሄንን ዋራንቲ አንወስድም። ሁለቱም አንድ አይነቶች ናቸው። የከለር ልዩነት ነው እንጂ አንድ አይነት ናቸው። አነስ በመትለው ደግሞ ባለ አንድ ያ
የትኛው ባለ አንድ ነው። ያው የራሱ ነው ሲልቨር ክረስት ባለ አንድ ነው። በጣም ቆንጆ ስቶቭ ነው። 2500 ነው የሚሸጠው 500። ከዛ ውጪ ሚዛኖች አሉ። በጣም ኳሊቲ ሚዛን ነው። ቴክኖሎጂው በጣም ደስ ይላል። ዲጂታል በዲፋት ስኬል ነው የሚባለው። ኖት ኦንሊ እሱ ብቻ ሳይሆን ስልክህ ላይ እንደምታየው እዚህ ጋር ስልክህ ላይ ዳውንሎድ የሚደረግ አለ። እሱን በጉግል ፕሌይ ትገባና ዳውንሎድ ታረግና የሚያሳይህ ነገር በጣም ብዙ ነገር ነው። የእውነት እኔ ራሴ ይሄንን ነገር ቆሜበት ስኳሬ ምንድነው የወተር ቦዲ ሌቭል ምናምን በጣም ብዙ ነገሮች አሉት የሚያሳየን። ይሄ ሚዛን ከሌሎች ሚዛን ለየት የሚያደርገው ነገር አንደኛ ቦዲ ማስ ኢንዴክሳችንን ይነግረናል። ሁለተኛ ሰውነታችን ውስጥ ያለውን የፋት መጠን ወይም ደግሞ የጮማ መጠን ያሳውቀናል። ሶስተኛ ደግሞ ቢፒያችንን ይነግረናል፣ ብለድ ፕሬሸራችንን ይነግረናል። አራተኛ ሰውነታችን ውስጥ ያለውን የውሃ መጠን ምን ያህል ውሃ አለን፣ ምን ያህል ውሃ የለንም። ኦልሞስት ከ16 አይነት ምርመራ የምናደርግባቸው ነገሮች በዚህ ሚዛን ማወቅ እንችላለን። ስልካችን ላይ የሆነ ሶፍትዌር አለ። ያንን ሶፍትዌር መተው በሚገዙ ሰዓት አሳያቸዋለሁኝ። ያንን ሶፍትዌር ዳውንሎድ አስደርጌ እዛው ቼክ አስደርጌ ነው የምሰጣቸው። በሚወስዱ ሰዓት እዛው ተለክተው እዛው የሁሉ ነገራቸውን አሁን ያወራሁትን ነገሮች በሙላ ከ16 ከ17 አይነት የምርመራ አይነቶች በሕክምና የምናውቃቸው የምርመራ አይነቶችን በዚህ ሚዛን ማወቅ እንችላለን ማለት ነው። ኮንፊ ፍሪጅ አለኝ። ቆንጆ ፍሪጅ ነው። 257 ሊትር ቆንጆ ፍሪጅ ነው። 345 ሞዴል ይባላል። ምንድነው ፋን ሲስተም አይደለም። ሶ ለበዓል ቆንጆ ቅናሽ ስላለው መተው ቢገዙ የተመረጠ ነው። ቆንጆ እቃ ነው። በጣም ድምጽ የለውም። እንደገና ደግሞ ዳይሬክት ነው ኩል የሚያደርገው። ዳይሬክት ኩሊንግ ማለት ያው ፋን ሲስተም ያልሆኑ ፍሪጆች ናቸው። ያው ፋን ሲስተም ያልሆኑ ፍሪጆች ለኛ ሀገር በጣም የሚጠቅሙ ፍሪጆች ናቸው። ምክንያቱም መብራት በሚጠፋ ሰዓት ላይ ሚኒመም ለ12 ሰዓት በረዷቸው ሳይለቅ ይዞ መቀመጥ ይችላል። ሶ ቆንጆ ፍሪጆች ናቸው። መተው ደግሞ ይበልጥ ቢያዩት የተመረጠ ነው። ጂ ፊሊፕስ የምትባለው ያ ማቀዝቀዣ ናት። ከማቀዝቀዣ ውጪ አየር ማቀዝቀዣ ናት። ከአየር ማቀዝቀዣ ውጪ ሌላ ሁለተኛ ፈንክሽን አላት። ምንድነው ፈንክሽኗ? ውሃ አለ። ውሃ ማጠራቀሚያ አለው ከጎኑ። ውሃ በምንጨምርበት ሰዓት ላይ የቤቱ ሽታ እንዲቀየር ጠረን መቀየሪያ ብንጨምርበት ከቤቱ ቅዝቃዜ ጋር አንድ ላይ ጥሩ ሽታ እንዲሰጥ ያደርጋል። ፊሊፕስ ብራንድ ነው። በጣም ቆንጆ እቃ ነው። ተክለ ሃይማኖት ሆስፒታል ዝቅ ብሎ በላይ ተክሉ ፓስቸሪ ኑዶ የገበያ ማዕከል ውስጥ አለ።